ናችሁ? ደህና ናችሁ? ዛሬ እንግዲህ ይህን ስፔሻል ፕሌየር ለማሳደግ ነው። ዛሬ ዳይመንዳችንን ማሳደግ አለብን። ትሬሲንግ ወይ እዚህ ጋር ግን እዚህ ጋር ቪቫንን ባሳደግሽ ቪቫን ደግሞ እዚህ ጋር 183 ቁመቱ ለተከላካይ ደግሞ አይሆንማ። እሱ እኮ ነው ወርልድ ካፕ ቶርናመንቶቹን ወርልድ ካፕ ካለቀ በኋላ መሸጥ እንደሚቻል ታውቃላችሁ። አሁን መሸጥ አይቻልም እና ዳይመንዳችሁን ደግሞ አብዛኞቻችሁ ሰዎች በሆነም ባልሆነም ታጠፋላችሁ። እነዚህን ተጫዋች በፍጹም መግዛት የለባችሁም። በፍጹም ከገዛችሁ አይቀር በዳይመንድ ሲጀምር ተጫዋች ስፔሻል ፕሌየር ምናምን ነው እንጂ የሚገዛው አይገዛም። ተጫዋች ዳይመንዳችሁ ምንም ቢሆን እንዳትነኩት እና ደግሞ ከ83 በላይ ባትገዙ በታች ባትገዙ ይመረጣል። 81 ምናምን ባገዙ አሪፍ ነው። ለምን ማክሲመም ሲሆን 10 ብቻ ነው የሚጨምረው። አሁን ለምሳሌ እዚህ ጋር ዶናሩማ 95 ነበር 85 ነበር ማለት ነው። 85 ሲሆን ደግሞ ሳሳድገው 95 10 ነው የጨመረልኝ ማለት ነው። እና እንደዛ አሳድጉት። ስታሳድጉ ደግሞ በቴክኒሻል እንዳታሳድጉ። አብዛኞቻችሁ ቴክኒሻል ምንም አይጠቅማቸውም ስላችሁ። አሁን ፊትነስ እኔ አሳደግኩኛ ስፒድ ምናምን ቢጨምር ነው ከላይ ያለውን አሁን ቲዮ ሄርናንዴዝ እዚህ ጋር ሌፍት ባክ ለተጫዋች ሲጀመር ዴሊስ ላይ ስፒድ እና በቃ ስትሪንግስ ምናምን ነው የሚጠቅመው። ለአጥቂ ብቻ ነው ሹት ከታች ያሉት እንዳለ ኮርና ፓስ ምናምን የሚጠቅሙት እንጂ አብዛኛው አሁን እኔ ስፒዳቸው የምታዩት እዚህ ጋር ያዩት ቫን ዳይክ ስፒዱ 88 እንጂ ስፒዱ በጣም አይሮጥም። አሁን ፔድሪ ሲገዛ በ86 ነው ስፒዱ ምንም አልጨመረልኝም። እዚህ ጋር አሌክሳንደር አርኖልድ ስፒዱ ትንሽ ነበር 80 ነበር መሰለኝ። አሁን 9 ነው የጨመረልኝ። ምንም አሪፍ ነው። ቫልቬርዴ 100 ሊገባ አንድ ነው የቀረኝ 99 ነው። እዚህ ጋር ደግሞ ሀኪሚ 98። ዋናው ከምንም በላይ የሚጠቅማችሁ ስፒድ ነው። በቃ ስፒድ ካለው ተጫዋች አንድ ተጫዋች በቃ ሁሉንም ነገር ማድረግ ይችላል ስላችሁ። ዋናው ከሁሉም ነገር ስፒድ ነው የሚቀድመው ለተጫዋች ማለት። ባርኮላውን እዚህ ጋር ፍራንስ እዚህ ጋር ፋይናል ብትደርስልኝ ኖሮ 93 ይሆንልኝ ነበር። ስፒዱም 100 ይሆንልኝ ነበር። አሪፍ ይሆን ነበር ግን ምንም ማድረግ አይቻልም። እዚህ ጋር ኒኮ ዊሊያምስ እና ዴፖል ያላችሁ እንኳን ደስ አላችሁ። 93 ገብቶላችኋል መሰለኝ። እዚህ ጋር 93 ነው መሰለኝ። እስኪ ዴፖል 93 ኒኮ ዊሊያምስ ደግሞ ኒኮ ዊሊያምስ ስፒዱ 100 አክሰለሬሽኑ 100 አሪፍ ነው። ዴፖልም አሪፍ ነው እሱ እንትን ስለሆነ ቁመቱ ግን በስመአብ ሜትር ከ80 እስኪ በስመአብ አጫጭር ናቸው። ባርኮላ ይሻላል ቢያንስ ኢዜ ከ78 ረዥሙ ፕሌየር ቱሪ ይህን ተጫዋች ፉል ትንሽ 80 ቢሆን
የምን 80 ሰባ ቤት ውስጥ ቢሆን አብዛኛው ተጫዋች ይገዛ ነበር። ቁመቱ ሜትር 206 ሴንቲሜትር ነው። አሪፍ ነው። ኦናና ደግሞ እዚህ ጋር በራሱ ነው እንትን ያለው። ቤልጂየም ነው። ትንሽ ከፍ ብትል ኖሮ ሴሚፋይናል ብትደርስ ይጨምርልኝ ነበር። ያው እድል ነው። ከ40 ተጫዋች እነዚህንም መውሰዳችን አሪፍ ነው። እዚህ ጋር ስለማይሰራልን ማቲያስ እዚህ ጋር በጣም ቁመቱም ከ77 ነው። በስመአብ ፉል ካልሆነ በስመአብ ያስቸግራል። እና ለዛሬ ያለን እንትን ይሄን ይመስላል። ሰብስክራይብ እያደረጋችሁ አዲስ አካውንት ነው እያበረታታችሁ። አመሰግናለሁ።